ጆና ይባላል። እድሜው በ20 አጋማሽ ያለ ሲሆን ስለ ህይወት ብዙም ግድ አይሰጠውም። ለሱ ግድ የሚሰጠው ነገር ቢኖር አንድ ነገር ብቻ ነው። እሱም እድሜ ዘመኑን የገፋው በዚህ አይነት የኑሮ ዘይቤ ነው። ነገር ግን አንድ ቀን በህይወቱ አስቦትም አልሞትም የማያውቀው ነገር ይገጥመዋል። ምን እንደገጠመውና የገጠመውስ ነገር ህይወቱን ጎዳው ወይስ ጠቀመው የሚለውን አብረን የምናይ ይሆናል። ታሪካችን የሚጀምረው ቤት ውስጥ እየተካሄደ ባለ ፓርቲ ነው። ዋናው ባለ ታሪካችን ጆና ይባላል። በሃያዎቹ እድሜ ያለ ሲሆን ለህይወት ብዙም ግድ የማይሰጠውና የሚያውቀው ነገር ቢኖር መጠጣት፣ መጨፈርና መዳራት ብቻ ነው። ከሁለት ጓደኞቹ ስቲቭና ገስ ጋር ተዳብሎ ነው የሚኖረው። በየሳምንቱ ፓርቲ ያዘጋጃሉ። ታዲያ የሆነ ቀን ፓርቲ ላይ ጆና መብራት ስላልከፈለ ኤሌክትሪክ ይቋረጥባቸዋል። በቃ ፓርቲውን በትነው ብለው ለሶስት ሲማከሩ ጆና ግን ከጎረቤት ጠልፎ ፓርቲውን ያስቀጥለዋል። $500 እና በአንድ ጠርሙስ ቮድካ ነው ለጎረቤቱ ከፍሎ መብራቱን የጠለፈው። ከዛም ፓርቲው ይቀጥላል። ይጠጣል፣ ይጨሳል፣ ይጨፈራል። ከዛም ጆና ቤኪ ከምትባል ልጅ ጋር ይመቻችና መሳሳም ይጀምራሉ። እስከ ጥግ ድረስ እንደሰት ተባብለው መኝታ ቤቱ ይዟት ይሄዳል። እዛም ገብተው በመሳሳም ላይ ያሉ ቤኪ የጆና ብልት ፍሬዎች ላይ እብጠት ታያለች። ጆና እድሜ ልኩን ያሳለፈው በመጠጣት በመጨፈርና በሴክስ ነው። ድንገት እንዲህ አይነት ከባድ ነገር ሲያጋጥመው በጣም ይደነግጣል። በቀጣይም ቀን ሆስፒታል በመሄድ ቼክ ይደረጋል። ዶክተሩም ለጆና የቴስቲኩላር ወይንም የብልት ፍሬ ካንሰር እንዳለበት ይነግረዋል። ነገር ግን መልካም ዜና አለ። እሱም አንተ በጊዜ ስለነቃ ካንሰሩ ገና የመጀመሪያ ደረጃ ነው፣ በቀዶ ሕክምና ሙሉ ለሙሉ ማገገም ትችላለህ ይለዋል። ጆና በዚህ ሰዓት ነፍሱ ምልስ ብላለት ይረጋጋል። ዶክተሩ ግን ሌላ መጥፎ ዜና አለኝ ብሎ ይቀጥላል። ካንሰሩ ራሱን ወደ ሌላ ሰውነት እንዳያስፋፋ ፍሬዎችክ መወገድ አለባቸው በጊዜ ይለዋል። የፍሬዎችክ መወገድ ደግሞ መሃን ያደርግሃል ብሎ ይነግረዋል። ከዛም በመቀጠል የዘር ፍሬህን ለዘር ፍሬ ባንክ ስጥና ልጅ በፈለክ ሰዓት ከዛ አውጥተህ ትወልዳለህ ይለዋል። ጆና በዶክተሩ ሐሳብ ይስማማና የዘር ፍሬ ባንኩ ጋር በመሄድ የዘር ፍሬውን ያስቀምጣል። ወደ ቤት ሲመለስ ገስ ጆና የገጠመውን ነገር ለስቲቭ ይነግራታል። ስቲቭም ለእህትህ ንገራት ቶሎ ትለዋለች። ይህንን እያወሩ እያለ የአሁኑ አርብ ፓርቲ እንደሚያዘጋጁ ትዝ ይላቸዋል። ግን አሁን ካለህበት ሁኔታ ጋር አንተን የሚደብር ከሆነ ይቅር አይዘጋጅ ይሉታል። ጆና ግን ግድ የለም ፓርቲው መቅረት የለበትም ይላቸዋል። በቀጣይም ቀን ጆና የድሮ ፍቅረኛውን አቫን ለማግኘት የምትሰራበት ቦታ ይሄዳል። ጉዳዩን ሊያማክራት ነበር ሄደው፣ ግን በጣም ስለፈራ ሳያገኛት አይቷት ብቻ በርቀት ይመለሳል። ለ6 ወር እስቲ ተለያይተን ሞክረው ተባብለው የረፍት ጊዜ ላይ ናቸው። ከዘር ፍሬ ባንኩ ነርሷ ትደውልለትና እንዲመጣ ትነግረዋለች። ከዛም ከዘር በመጣ ችግር ያንተን የዘር ፍሬ አቀዝቅዞ ማስቀመጥ አልቻለም። እንዲህ የሚሆነው በጣም ጥቂት ወንዶች ላይ ነው። እንደ አጋጣሚ ሆኖ አንተ እዛ ጎራ ውስጥ ነህ ትለዋለች። በጣም ይደነግጥና ግራ ይጋባል። ከራሱ የወጣ ልጅ ከፈለገ ያለው ቻንስ አንድና አንድ ብቻ ነው፣ ከቀዶ ሕክምናው በፊት ሴት ፈልጎ ማስረገዝ ብቻ። በዚህ ሰዓት ጆና እንደሌላው ጊዜ ለመደሰት ሳይሆን የምታረግዝለትን ሴት ስራዬ ብሎ መፈለግ ይጀምራል። ቀዶ ሕክምናው የቀረው 1 ሳምንት ብቻ ነው። ለዛ ቶሎ ቶሎ እያለ ምትሆነውን ሴት ማፈላለግ ይጀምራል። ከአቫ ለመጀመሪያ ያስብና ካፌ ቀጥሮ ያገኛታል። ግን ካንሰር እንዳለበት አልነገራትም። እሷም ከ6 ወር በፊት ከእርሱ ጋር ምንም አይነት ግንኙነት እንደማትፈልግ ትነግረዋለች። ለዛ አቫን ከዝርዝሩ ላይ ይሰርዛታል። ከዛ ቤኪን እንድትወልድለት ያገባባታል። እሷ ግን ፈታ ለማለት ብቻ እንጂ ለቁም ነገር እንደማትፈልገው ትነግረዋለች። ካንሰር እንዳለበት ግን ለየትኞቹም ሴቶች አይነግራቸውም ነበር። ጆና ዶክተሩ ጋር ይሄድና ተጨማሪ ጊዜ ይጠይቀዋል። ከ3 ሳምንት በኋላ ይሁን ቀዶ ሕክምናው ብሎ ለ3 ሳምንት ያራዝመዋል። የጆና ህይወት በድንገት ነው አቅጣጫውን የቀየረው። ያ ከመጠጣትና ከመጨፈር ውጪ ምንም ማያውቅ ልጅ አሁን ግን በጊዜ ገደብ ተወስኖ አባት ለመሆን እየተሯሯጠ ነው። ገስና ጆና ከዚህ በኋላ ፓርቲ ማዘጋጀት ብቻ ሳይሆን ስራቸው መሆን እንደሚችል ይገባቸዋል። መብራት ጠፍተው ከጎረቤት ከፍለው የጠለፉ ሰዓት ፓርቲው ላይ የነበሩት ሰዎች ሁሉ ገንዘብ አዋጥተው ነበር። ለዛ አሁንም ማስከፈል ቢጀምሩ ሰዎቹም ቢያይሉ ይህም ሐሳብ ስኬታማ የሆነና ጆና የመጀመሪያ $700 ይቀበላል። ጆና ከሱ ጋር ቁም ነገር ያላቸውን ሴቶችና እንዲሁም ለመደበር ብቻ የሚያገኛቸውን ሴቶች በመጽሐፍ ይለያል። ነገር ግን ነገሩ አድካሚና አሰልቺ ይሆንበታል። ስቲቭ ለምን በማደጉ አታሳድግም በቃ ትለዋለች። ነገር ግን የሱንም ፕሮሰስ ሲያጣሩ በማደጉ ልጅ ወስዶ ለማሳደግ ንጹህ የሆነ የሕክምና ማስረጃ ያስፈልጋል። ጆና ላይ ደግሞ ካንሰር እንዳለበት ሁሉም ፋይሉ ላይ ተጽፏል። ከዛም ስቲቭ
እኛ ቢሮ 2 ሴቶች አሉ፣ ሌዝቢያን ስለሆኑ የዘር ፍሬ የሚለግሳቸው ወንድ ይፈልጋሉ ብላ ቀጠሮ ታመቻችለታለች። በቀጠሮውም ቀን ጆና ሴቶቹን ያያቸውና ከወፍራሟ ጋር መተኛት አልፈልግም፣ ከአንቺ ጋር ብቻ ነው የምፈልገው ብሎ ለቆንጂያዋ ይነግራታል። በዚህ ሰዓት ቆንጂያዋ የሚደብራትና እንደውም ትተነዋል ሐሳቡን ብለው ነገሩን ይሰርዙታል። በመነጋታውም ጆና እህቱ ስለሌለች የእህቶቹ ልጆች እርሱ ጋር ይሆናሉ። ስቲቭም ትቀላቀላቸዋለች። ልጆቹንም እያዝናኑ እያለ ማውራት ይጀምራሉ። ስቲቭም በጣም አዝናለት ታጽናናዋለች። ወደ ቤት ሲመለሱ ስቲቭ አንዱን ሕፃን ስታክፈው ማታቆ ስሜት ውረር ያደርጋታል። ለሕፃን ልጅ ተሰምታት ማታቆ ስሜት ይሰማታል። ባላሰበችበት መንገድ ድንገት የእናትነት ፍላጎት ያድርባታል። ግን እንደ ነገሮች ችላ ብላ ታልፈዋለች። ከዛም በቀጣይ ጊዜ ስቲቭ ለጆና ሌላ ሴት ታስተዋውቀዋለች። ሴትዮዋ ማግባት አትፈልግም፣ ግን ልጅ ብቻ ነው የምትፈልገው ብላ ቀጠሮ ታመቻችለታለች። ቀጠሮም እስካሁን ካገኛቸው ውስጥ ከዚችኛዋ ጋር ባሪፉ ሄዶለታል። ምንም እንኳን ወደ ቤቷ አብሯት ቢሄድም ግን አብሯት አላደረም። ምክንያቱም ደግሞ ብዙ አልኮል ጠጥቶ ስለነበር ትኩረት ማድረግ አልቻለም ነበር። ጆና እየተሰላቸ ይመጣል። በዚህ ሰዓት ከስቲቭም ጋር ሲያወራ ልጅ የምትወልድለት ሴት ካገኘ እሷ እንደምትፈልገው እንድትኖር እንደሚፈቅድላት ይነግራታል። የፈለገችውን ስራ ብትሰራ፣ የፈለገችውን አይነት ፍቅረኛ ቢኖራት ምንም አልላትም፣ ቤቴን ሁላ ሰጣታለሁ፣ ልጁን ሁላ አታየውም ብላ ብትከለክለኝ እሺ ይላታለው ይላታል። በዚህ ሰዓት ስቲቭ ለምን ያልወልድልህም ብላ ሐሳብ ታመጣለች። አስበበትና ንገረኝ ብላ ከመኝታ ቤቷ ታሰጠዋለች። በቀጣይም ቀን ስቲቭ ቢሮ ቁጭ ብላ ስለ ፔሪድ ኢንተርኔት ላይ ማየት ትጀምራለች። ማታ ፓርቲ ላይም ስቲቭ ራሴን አሞኛል አልመጣም ብላ ክፍሏ ትቆያለች። ጆና ይደውልላትና ልጅ ከወለድሽልኝ የፈለግሽውን ነገር እሰጥሻለሁ ብሎ ቃል ይገባላታል። ጠዋት ላይ ስቲቭ ጆናህን መኝታ ቤቴና ብላ ቴክስት ልክለታለች። ሌሊቱን ሙሉ ውል እየጻፈች ነበር ያደረችው በሁለቱ መሃል የሚሆነውን ነገር። ጆና መኝታ ቤቷ ሲገባ ውሉን ወዲያውኑ ትሰጠዋለች። ጆና ሙሉውን ውል ያነብና ይፈርምበታል። ስቲቭን ፔሪዷ ሊመጣ የቀረው ቀን 4 ቀን ብቻ ነው። ለዛ ለ4 ቀን አልጋ ይይዛሉ። ስቲቭ ጆና ቤስት ፍሬንዷ ስለሆነ ግንኙነታቸው እንዳይበላሽ ሰግታ ወሲባዊ ግንኙነቱን በትክክለኛው መንገድ ማድረግ አልፈለገችም። ለዛ ከሱ ዘሩን ብቻ ተቀብላ ማርገዝ ነበር የፈለገችው። ሲሪንጅ ይገዙና በሱ እየቀዳ ያለ ሳያውቅ ሲሪንጁን ይሰብረዋል። ፋርማሲ ሄደው ሊገዙ ሲል ፋርማሲው ዝግ ነው ስለመሸ። ከዛ ስቲቭ ነገ ይሁን በቃ ትለዋለች። ጆና ግን በጣም ተሰላችቶ ነበር። ስቲቭ ሁኔታውን ስታይ ያሳዝናትና እሺ በቃ እናርግ በትክክለኛው መንገድ ብላ ትስማማለች። ሼም እየያዛቸው እንደምንም ማድረግ ይጀምራሉ። ግን በጣም ስለተፋፈሩ በመሃል ያቋርጣሉ። ከዛ ስቲቭ ጆና እንዳፈረ ይገባትና እሺ በቃ ቀስ እያለን እያጋለን እንጀምር ብለው እንደገና ይጀምራሉ። ከዛም መተፋፈሩ ተገፎላቸው አብረው ያድራሉ። ለቀጣይም 4 ቀናት እዛው የተገናኙ አብረው ያድራሉ። በ5ኛውም ቀን ስቲቭ ቢሮ ፔሪዷ ይመጣል። ጆና ጋር ደውላ እንገናኝ ብላ ታገኘዋለች። ከዛም መጨቃጨቅ ይጀምራሉ። ስቲቭ ፔሪዷ ስለመጣ ደስተኛ እንደሆነች ትነግረዋለች። ምክንያቱም ነገሩ ላይ ደግማ እንድታስብ 2ኛ እድል አግኝቻለሁ ትለዋለች። ጆና በዚህ ሰዓት ተበሳጭቶ ትቷት ይሄዳል። ማታ ላይ ስቲቭ ፓርቲው ላይ አልመጣችም ነበር። ገስ ለአቫ ይደውልና ይጠራታል። አቫም ፓርቲው ላይ ትመጣለች። ጆናህንም ስታገኘው ለምንድነው ስለ ህመም ያልነገርከኝ ብላ ተወቅሰዋለች። እናም እኔ ለልጅ ዝግጁ ነኝ ብላ ወደ መኝታ ቤት ያመራሉ። ወሲብ እየፈጸሙ እያለ ጆና ስቲቭ ድንገት ትዝ ትለውና በመሃል አቋርጦ ይነሳል። ስቲቭንም ሊፈልጋት ይወጣል። ከዛም ብዙም ሳይርቅ በር ላይ ያገኛታል። ከመኝታ ቤቱም አቫ አብራው ስትወጣ ስቲቭ ታያለች። ስለተቀጣች ተበሳጭታ ትሄዳለች። በዚህ ሰዓት ፖሊሶች ይመጡና ፓርቲውን ይበትኑታል። ጆናህም ለስቲቭ እንደሚያፈቅራት ይነግራታል። ስቲቭም ዝም ብላው ጥላው ትሄዳለች። በቀጣይም ቀን የቀዶ ሕክምናው ቀን ነበር። እህቱ መታ እሱንና ጓደኛውን ወደ ሆስፒታል ይዛው ትሄዳለች። ጆና ድብር ብሎት ነበር፣ ግን ስቲቭ በዚህ ከባድ ጊዜ ብቻውን ከሚሆን ብላ ሆስፒታል ትመጣለች። ስለተናገረችው ነገርም ይቅርታ ትጠይቀውና የምር እንደሚያፈቅራት ትጠይቀዋለች። ጆናህም ከልቤ ነው ማፈቅርሽ ብሎ ይነግራታል። ስቲቭም ማደጎም ቢሆን አብረን እናሳድጋለን፣ ከዚህ በኋላ ያንተ ነኝ ትለዋለች። ወደ ቀዶ ሕክምናውም ይገባል። በሁለቱ መሃል ምን እየተካሄደ እንደሆነ ያልገባው ጓደኛቸው ገስ እንዲህ ሲል ታሪኩ ያልቃል።